ስለዚህ እኔ ከሱመያ ጋር አስታርቂው እናንተም ቤት ከማገኝ ሳይታረቁ እንደዛው ተራርቀው ቀርተው እኔ ቤት ይቅር ባለቤቴ ሲመጣ እሱንም ቤት እገዛለሁ ኢንሻአላህ ችግር የለው ሊታረቁ ለምትለው እኔ ባሌን አሳልፌ ልስጣው ብታስታርቂያቸው ሞር የተሻለ ነው ለመሰለሽ ያው እሱም ያሳዝናል ከሀገር ወደ ሀገር እየዞረ ነው እየደከመ ነው ቤተሰቡ ፍለጋ የራሱ ሚሽን አለው ማሳካት ያለበትን ዞሮ ከፍቅር የተሻለ ነው ከጸብ ፍቅር የተሻለ ነው ብዬነው ታስታርቂያቸው አንቺም እዚህ ጋር ጊፍት አለሽ የተሻለ ቤት ሰጥሻለሁ እነሱንም እዚህ ጋር ለቤተሰብ ለኦዲየንስም አስታርቋቸው ስላሉን እንደ ሁለቴ ስለዚህ ብትታረቁ ሞር የተሻለ ነው ስለዚህ እኔ አስቢበትና አንቺም ሱመያም ሰይድም ሆናችሁ ባንድ አግኝቻችሁ አስታርቂያችሁ ሰርፕራይዝ ባረግሽ የተሻለ ነው ማለት ነው በእውነት ችግር የለው አትጨነቅ እኔ ባለቤት ይገዛልኛል አይታረቁ ችግር የለው አይ እኔ ቤት አልፈልግም ሲጀመር አለ ይሄንኑ ቤት ጽድት ፍክት አድርጋችሁ ጨርሱልኝ ሰላም እንኳን ደህና መጣሽ እንኳን ደህና ቆየ እንዴት ነሽ ደህና ነሽ ሰላም ነው ሰላም አለው እንዴት ነሽ እንዴት ነው ሰላም ነው ሁሉ ሰላም ደህና ነሽ ደህና ነኝ አለው ሁሉ ሰላም ቤተሰብ ሁሉ አማን ደህና ነኝ እንዴት ናችሁ ጠፋሽብኝ አለው እንኳን ደህና መጣሽ እንኳን ደህና ቆያችሁ ያው እንደደወልኩልሽ እንግዲህ እመጣለሁ ብለሽ ነበር አረፈርሽብኝ እንግዲህ አው መንገድ የተዘጋጋ ነው ልክ እዚህ ስገባ መንገድ ይዘጋጋል ያገራችሁ ነው እንግዲህ አይ እንከፍታን እንዳታስብ እንከፍታለን እንዴት ነሽ ደህና ነኝ ሁሉ ሰላም ደህና ነኝ ቤቴ ደህና ነው ቤትሽን እስኪ እንግዲህ ታይዋለሽ ብዬ ነው የጠራሁሽ አይደል እና ምን አዲስ ነገር አለ ለምንድን ነው የደወላችሁልኝ ምን የተጠራ ነገር አለ ቤተሰብ እኮ ሰላም ይባላል ያው እሱማ ይባላል ግዴታ ነው ቤተሰብ ሰላም ይባላል እንድንሽ ይባላልና እነዚህ ማስተካከል አለብን ስለዚህ እዚህም ደግሞ አንቺ በሚሊዮን የሚቆጠር ሰው ነው ኢንቨስት ያደረግሽው መጠየቅ አለብን ብዬ ነው ግድ ነው ይሄን ሁሉ ብር አፍስሼ ብሞት ራሱ አስባል አረ ለማን ሳትኖርበት ብር ነው የሚያሳዝነው ሳታረጅበት ሳትጠወርበት ጠወሪተ ሳይወጣበትም አይሆንም እና ምን አዲስ ነገር አለ አዲስ ነገር እንግዲህ እኛ ዛሬ ዋናው አላማችን የጠራንሽ ምክንያት ሰይድንና ሱመያን አንቺና ሱመያ እንድትታረቁ ነው ለሰይድም ያው ያወራን ነበር ስለዚህ ዋናው አላማችን ወደዚህ ወደ ቢሮ የጠራሁሽ አስታርቋቸው እያልን ነው ቤተሰቦች እዚህም ቢሮም ላይ ተነጋግረው ነበርና ለምን አታስታርቋቸውም እያሉን ስለነበር እየጠየቁን ነውና እኛ እንድናስታርቃችሁ ነው አንቺንና ሱመያን ሰይድም የለም አሁን አውርቻለሁ ውጭ ነው ያለው አንቺ ታውቂያለሽ እንግዲህ ቤተሰብን ፍለጋ እሱ በጣም እየደከመ ነው እያሳዘነን ነውና ለምን አታስታርቋቸውም እያሉ ነው ስለዚህ ሁለታችን ዋናው አላማችን ሱመያና አንቺን ማስታረቅ ሰይድና ሱመያን ለማስታረቅ ነው የጠራንሽ ይቅርታ አድርግልኝና ያው ይሄ የውስጥ ኬዝ ነው ሲቀጥል ደግሞ እኔ ሱመያ ጋር ታረቅኩ አልታረቅኩ እኔ ሆቴል የምስፈጥረው ምንም አይነት ነገር የለም ሲቀጥል ደግሞ እኔ መታረቅ አልፈልግም ያረጋቺ ነገር ስላለ ያንን ብድር እስክመልስ ድረስ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖር አይኗን ማየት አልፈልግም ብዙ ነገር ውስጥ መሀላችን የተፈጠረ ነገር ስላለ አሁን እንደዚህ ብዬ ባልነግርክም ያረጋችውን እሷ ራሱ ስለምታውቅ እኔ ደግሞ እሱ ብድሬን ሳልመልስ እሷ ከሷ ጋር ምንም አይነት ትርቅ አልፈልግም የሆቴል ምን የምታመጣ ሊለውጥ ስለሌለ ማለት ነው እንደዛ ሳይሆን የሚጠቅመው ያው ሰው ልጅ ይጋጫል አንዳንድ ጊዜ እንደ ድርጅትም እዚህ ጋር እንደ ማኔጅመንት ምንድነው ኦዲየንሳቸውም ያሉትም ሰዎች እየደወሉ ይጠይቁ ለምን አታስታርቋቸውም እያሉ ስለሆነ እኔም ያንን አላማ ታሳቢ በማድረግ ነው እሱ አሁን ውጪ ነው ያለው እንግዲህ ወደ የመን ምናምን ያለው ስለዚህ አንቺን ብቻሽን ነሽ እሷንም ሱመያንም ጠርቼ መታረቅ አለባችሁ እንግዲህ ኦዲየንሳቸው ማለት ማስተላለፍ ስላለብኝ ነው ሁለታችሁ ብትታረቁ ባለቤትሽም ጋር ይዘሽው ሱመያ ጋር ብታስታርቃቸው ልጆቹንም ሁሉም ነገር የተሻለ ነው ከጸብ ምንም የሆነ የሚተርፍ ነገር የለም ብዬ ነው ፐርሰናል ኬዝ ሊኖራችሁ ይችላል ያው ማስተካከል ያለባችሁ ነገር እናንተ ናችሁ ብዬ ነው ከዛ አንፃር ነው እኔ ይቅርታ አድርግልኝና እኔ እንጃ እኔ ከሷ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም እኔ መታረቅም አልፈልግም የተጋጨንበት ተጋጭተናል አውቃለሁ ተጋጭተን ግን እንደዚህ አይነት ነገር ታረጋለች ብዬ አልጠበቅኩም ቪዲዮ ላይ ተለቆ ሰው መሳቂያ እስኪያደርገን ድረስ እንደዛ ቤት የመታ እንደዛ አርጋኝ ደግሞ እኔ ደግሞ ዛሬ በሰላም እታረቃታለሁ ምን ነገር የለም አልታረቃትም ባይሆን አንተ ጋር ምን አዲስ ነገር አለ የኔ ቤት ምን ላይ ደረሰ የሰይድ ባለቤቴ ቤቱ ምን ላይ ደረሰ እስቲ ያለው ነገር ንገረን ደግሞ አዲስ ነገር አለ መሰለኝ እንግዲህ ቤታችሁ አሪፍ ግንባታ ላይ ደርሷል እየተገነባ ነው ያለው
ያው የባለቤትሽም ያንቺም አሪፍ ቦታ ላይ ስለሆነ ያለው ግንባታ እንትን ብያለሁ ነው እየሰራን በደንብ። አዲስ ነገር ደግሞ የመጨረሻውን እንግዲህ አዲስ ሎት ለቀናል። ስለዚህ ይሄን ታሳቢ ያደረግነው ስፔሻሊ አሁን አንቺ እንግዲህ ባለ አንድ ባለ ሁለትም ባለ ሶስት መኝታዎች ለቀናል። እነዚህን እዛው መንደር አዲስ መንደሮች ናቸው። እዚህ ላይ እንግዲህ ሱመያንና ሰይድን አንቺም ሱመያ ጋር ከታረቅሽ ከቅናሽ ዲስካውንት ፓኬጅ እንሰጥሻል ማለት ነው። ስለዚህ ይሄን ታሳቢ ብታደርጊ ከማለት አንጻር ነው። ዋናው ዓላማችን እናንተን ማስታረቅ ነው። ስለዚህ እናንተ ከታረቃችሁና ካስታረቅሻቸው የዲስካውንት ግማሽ ከቨር እናደርጋለን እንደ ድርጅት ማለት ነው። እንዳልኩ ነው ማስታረቅ ነገር ውስጥ ሳልገባ የሆነ ነገር ላማክር ፈልጌ በስልክ ከማናገር አንተ ጋር መምጣት አይቀርም እስቲ ላናግርክ ብዬ ነው። ያው እንደምታውቀው ሰይድ ባለቤቴ በጣም ቢዚ ነው የሚሆነው። ከሀገር ወደ ሀገር ይሄዳል። የሆነ ሚሽን የሚወጣው ሚሽን አለ። ልጆቹን ፈልጎ ማግኘት፣ ሚስቱን ፈልጎ ማግኘት እንደዚያ ነገር ላይ ስላለ እንደምታውቀው ከሳምንት ወደ ሳምንት ከኢትዮጵያ ወደ የመን፣ ከየመን ጎንደር፣ ከጎንደር አገሪቷን አካሉ ሊጨርሱንም አልቀርም። እኔ ደግሞ እዚህ ጋር የሱ ቤት ደግሞ ምን ላይ እንደደረሰ ምን ላይ እንዳለ ደግሞ እናንተ ጋር እየተደዋወላችሁ አይደለም ከሰይድ ጋር እያየሁት እንደሆነ። ስለዚህ የሱን ቤት እኔ ራስ ወዳዶኝ አይደለም እሱም ተጠቃሚ እኔም ተጠቃሚ እንደሆነ ባለቤቴ ስለሆነ የሱን ቤት በስሜ ብታረግልኝና ያለውን ነገር እየመጣው ካንተ ጋር እያየው ቤቱ ምን ላይ እንደደረሰ እያየው ሰርፕራይዝ በቃ እኔ ያስጨርሽላለሁ ቤትን ብዬ ያው ለሱ ካለኝ ፍቅር የተነሳ ቤቱን ባስረክበው ብዬ አሰብኩ። አሁን እንደዚህ የተጨናነቀ ስንት ጫና ያለበት ሚስቱ እያለች ተብሎ ስሜው ላይ ይጠፋል። ስሜው ላይ ነው የሚጠፋው እና ቤቱን የሱን ቤት ወደ ስሜ ብታዘዋውር ብዬ አሰብኩ። እንዳሳብ እዚህ ጋር እኮ ትልቅ ድርጅት ላይ ነው ያ ማለት እንደው ከመሬት ተነስቶ የባለቤቴ ነው ስላልሽ ወደ አንቺ አናስተላልፍም። ለምን በስሙ የተገዛው አንቺን በስምሽ ነው የተገዛው። ሰይድ ለአዩ ፈቅጃለሁ ብሎ የሚል ፊርማ ወይም ደብዳቤ ካልገለጸ ዝም ብሎ ከመሬት ተነስቶ አንቺ ስለጠየቅሽ የሰው ቤት እዚህ ጋር ትልቅ ድርጅት ነው፣ ኃላፊነት አለበት። ስለዚህ ኃላፊነቱን መወጣት ያለበት ድርጅት ነው። እሱ ፈቃደኛ ከሆነ መጥቶ ለአንቺ ማስተላለፍ ይችላል። ወይም ውክልና ወይም ለእሷን ነገር ለአንቺ የሰጠው ነገር ካለ እሱን ደውዬ ስለምጠይቀው በድርጅቱ ባለው ህጋዊ መንገድ ወደ አንቺ ማንቀሳቀስ እንችላለን እንጂ ከመሬት ተነስቶ አንቺ መተሽ እንደዚህ ስላልሽና እንደ ድርጅት የሰው ቤትኛ ሳልፈን አንሰጥም። ለምን በሚሊየን ነው ኢንቨስት ያደረገበት። ስለዚህ መጀመሪያ እሱ ፈቃድ መሆን አለበት። ስለዚህ የማይሆን ነገር ነው። ለአንቺ የሚሻልሽ ልቅስ የነገርኩሽን እነዚህን አሁን ባለ አንድ ባለ ሁለትም ባለ ሶስት መኝታዎች የወጡ አሉ። አዲስ ዲስካውንት አሪፍ ቦታ እዛው ጎን ናቸው የወጡት የመጨረሻ የምንላቸው እነሱን ብታስታርቂያቸው ምሳሌ አሁን ባለ አንድ መኝታ ወደ 453,000 ነው ቅድመ ክፍያው። አስታርቂያቸውና 453,000 ነው። ሁለት ቤት ይኖርሻል። ስለዚህ ግማሹኛ ከቨር ብናደርግልሽ 200 ምናምን አንቺ ከቨር አድርገሽ ሁለት ቤት ይኖርሻል። እሱ የተሻለ ነው። ባለ ሁለት መኝታ ደግሞ እንደዚሁ ወደ 790,000 ብር ቅድመ ክፍያ አለ። ባለ ሶስት መኝታ ወደ 910,000 ብር ያወጣናቸው አዲስ ሁለቶች መጨረሻ ያወጣናቸው ስላሉ እነዚህ አሪፍ ቦታ ናቸው። ግሪን ኤሪያ ቦታ ያለባቸው ናቸው። መናፈሻ ቦታ ያው ታውቂዋለሽ ኦልሬዲ ለኦዲየንስሽም እዚህም ላሉት ቤተሰቦችሽ ላልገዙትም ለጠየቁሽም በውስጥም ላዋሩን ለኛም ቢዚ ስለምንሆን ያልመለስንላቸው። ስለዚህ እነዛን ብትጠቀም የተሻለ ነው። ለምን በነፃ ሰጡ? በነፃ እንሰጥሻለን፣ ግን መጀመሪያ ያልንሽን እንደ ድርጅት አስታርቂያቸው። እነሱ ሁለቱ ካልታረቁ እኔ ይሄ ድርጅት ለኔ ምንም አይሰጠኝም ማለት ነው። አይ እንደዛ ሳይሆን ምን መሰለሽ እንደ ድርጅት የራሱ የሆነ አሰራር አለው። ምን በተመለከተ አሁን አንቺ በነፃ እንድትሽ እስኪ ንገሪኝ። ያው ድርክ የፈለኩት እንደ መሰለ እኔ እድሜ ባለቤቴ ይኑር። እኔ ለምን ፕሌን ግዛልኝ ብለው በአሁን ሰዓት ፕሌን አውጥቶ ሊገዛልኝ የሚችል ሰው ነው። ስለዚህ እኔ ከሱመያ ጋር አስታርቂው የእናንተን ቤት ከማገኝ ሳይታረቁ እንደዛው ተራርቀው ቀርተው እኔ ቤቱ ይቅር፣ ባለቤቴ ሲመጣ እሱንም ቤት እገዛለሁ ኢንሻአላህ፣ ችግር የለውም። ሊታረቁ ለምትለው እኔ ባሌን አሳልፌ ልስጠው ብታስታርቂያቸው ሞር የተሻለ ነው። ለምን መሰለሽ ያው እሱም ያሳዝናል። ከሀገር ወደ ሀገር እየዞረ ነው፣ እየደከመ ነው። ቤተሰቡን ፍለጋ የራሱ ሚሽን አለው ማሳካት ያለበትን። ዞሮ ከፍቅር የተሻለ ነው፣ ከጸብ ፍቅር የተሻለ ነው ብዬ ነው ብታስታርቂያቸው። አንቺም እዚህ ጋር ጊፍት አለሽ፣ የተሻለ ቤት እሰጥሻለሁ።
እነሱንም እዚህ ጋር ለቤተሰብ ለኦዲየንሱም አስታርቋቸው ስላሉን እንደ ሁለቴ። ስለዚህ ብትታረቁ ሞር የተሻለ ነው። ስለዚህ እኔ አስቢበትና አንቺም ሱመያም ሰኢድም ሆናችሁ በአንድ አግኝቻቸው አስታርቂያቸው ሰርፕራይዝ ባረግሽ የተሻለ ነው ማለት ነው። በእውነት ችግር የለውም አትጨነቅ። እኔ ባለቤት ይገዛልኛል። አይታረቁ ችግር የለውም። አይ እኔ ቤት አልፈልግም ሲጀመር አለ። ይሄንኑ ቤት ጽድት ፍክት አድርጋችሁ ጨርሱልኝ። ያው እንዳየሁት ከሆነ አሪፍ እየሄደ ነው። አይቼው ነው የመጣው ስመላ አሪፍ እየሄደ ነው ያለው። እዚህ ያሉት የኔ ቤተሰቦች እንደምታየው ካሜራ ይዤ ነው የመጣው። ምክንያቱም ቤቱ ምን ላይ ደረሰ እኛም መግዛት እዛ ያሉ ሰዎች ወደ ውጭ ያሉ ሰዎች መግዛት ይፈልጋሉ በብዛት። ምን ላይ ደረሰ ምን ላይ ነው ያለው አዲስ ነገር ካለ ምናምን አሳውቂኝ ስላሉ እስቲ በደንብ ደግሞ ለነሱ ንገራቸውና እኔም ደግሞ በእነሱ በሚገባቸው ቋንቋ አስረዳቸዋለሁ። ጥሩ እንግዲህ አሁን እኛ አሪፍ ቢውልዲንግ የምንላቸው ለቀናል። መጨረሻ አዲስ ገና ትናንትና ላውንች ያደረግናቸው ለ20 ሰው የሚሆነው ዲስካውንት እንሰጣለንና ስለዚህ ባለ አንድም ባለ ሁለትም ባለ 3 መኝታዎች አሉ። 5 ሊፍት አለ እያንዳንዱ ቢውልዲንግ። 5 ልጆች መዋኛ ገንዳ አለ። ዘመናዊ ኤሌክትሪክ መሙያ ጣቢያ ልክ እነዚህን ፋሲሊቲዎችን ያሟላ መናፈሻ ቦታ፣ ፔንት ሃውሶች፣ ሞል ምናምን አሉ። ሙሉ ፋሲሊቲዎችን ያሟላ ሚክስ ዩዝ አፓርትመንት ኮምፓውንድ መንደር ናቸው ማለት ነው። ስለዚህ 40/60 የባንክ ብድር ያላቸው ናቸው። እነዚህን ዲስካውንት ያወጣናቸው እንግዲህ እናንተ ምክንያት በማድረግ ነው። ስለዚህ እነሱን ሰዎች እንትን ብታያቸው ሰኢድና ሱመያን አንቺ ማብረሽ ታስታርቅልና እነዚህ የሚያወጣናቸውን ፓኬጆች አሉ። ለ20 ሰው ቀርሞ ለመጣ ዲስካውንት አሉ፣ ቅናሽ አዲስ ያወጣናቸው። ባለ አንድ መኝታውን ቅድመ ክፍያ 453,000፣ ባለ ሁለት መኝታ 790,000፣ ባለ 3 መኝታ 910,000 ቅድመ ክፍያ ያወጣናቸዋሉ። ስለዚህ እነዚህን ታሳቢ በማድረግ ቀድሞ የመጣ ሰው ቅናሽ እናደርጋል ማለት ነው። እነዚህ ናቸው። ቀድሞ መጥቶ ቀድሚያ ለመጣ ለ20 ሰው ዲስካውንት አላቸው ማለት ነው። ያው አዲስ እንትንም ስላወጡ ባለ አንድ መኝታ፣ ባለ ሁለት መኝታ፣ ባለ 3 መኝታ ከዛም በላይ ያለ ሊፍት የራሱ የልጆች ዋና ገንዳ ያለው ሁሉ ነገር የተመቻቸለት ከበፊቱ ሞር ያማረና ሞደርን በሆነ ሁኔታ እናቀርብላችኋለን ብሏል። በእኔ በኩል ደግሞ 20 ሰው ከመጣችሁ ዲስካውንት አለው። በእኔ በኩልም በሌላ በኩልም መጣችሁ ብቻ 20 ሰው ቅድሚያ አሁን ከመጣችሁ ዲስካውንት አለው ብለዋል። እንዳትቀደሙ እንግዲህ። እኔ ደግሞ ሱመያና ሰኢድን ካላስታረቅሽ አልሰጥም ነው ያሉኝ። ይቅር ሰኢድ ትገዛልኛለህ አንተ ኢንሻአላህ። እዚህ ጋር ማሰብ ያለብሽ ይሄን ዲስካውንት የምንሰጠው እናንተን ምክንያት በማድረግ ነው። ለምን በሱመያ ማነው አዩ አንቺን ብለው ለመጡ ሰዎች ነው የምናስተናግደው ዲስካውንቱ ማለት ነው። ገባሻ? ለምን እኛ ይሄን ያወጣነው ፓኬጆች ሁለታቸውን በማስተዳደር ነው። ድርጅቱ አንዴ ማኔጅመንት ተወያይተን የራሳብ ያመጣነው። ስለዚህ ተታረቁ። የሚመጡትም ሰዎች ባዩ በኩል ነው የመጣነው ምናምን ብለው ይደውሉ። አየሽ እንግዲህ ይሄን ይመስላሉ። ውጭም ላሉ ውስጥም ላሉ ባለው ስልክ ደውለው መረጃውን ማግኘት ይችላሉ። አንቺ አስተላልፍላቸው ማለት ነው። እንግዲህ እንደሰማችሁት ውጪም ሀገር ውስጥም ላላችሁ ተመልካቾቻችን አዩ ቲዩብ፣ አዳማ ቲዩብ እንዲሁም ደግሞ የተለያየ ሶሻል ሚዲያ ላይ የምታቁን በሰኢድ በኩል የምታቁን ሰዎች አዩ ብላችሁ እዚህኛው ሪል ስቴት መታችሁ ካናገራችሁ ዲስካውንት አለው ለ20 ሰው ማለት ነው። ማን ብላችሁ? አዩ ብላችሁ እዚህ ስር በሚገኘው ስልክ ቁጥር ደውላችሁ መግዛት የምትፈልጉ ሰዎች እነሱን አናግሩ። በማ በኩል እንደመጣችሁ ደግሞ አደራችሁ በአዩ በኩል ብላችሁ ተናገሩ። ዲስካውንት አለው ማለት ነው። እኔም ደግሞ ስጦታ አለኝ እናንተ መጣችሁ ከገዛችሁ። ችግር የለም። እናመሰግናለን። እሺ እናመሰግናለን። እንግዲህ ያሉትን ነገር አስቢበት። እንግዲህ ስራ እየጠራሁሽ ለዛ ነው። የሚሆን አይመስለኝም ብቻ ግን ኢንሻአላህ እናወራለን። እሺ መልካም ጊዜ። አመሰግናለሁ።